እዚህ ክርስቲያን ላስቃኛችሁ አብዛኛው ሰው የጾም ምግብ ስለሆነ የሚጠቀመው የስጋና የወተት ተዋጽኦችን አይገዛም። ያ ደግሞ ምን ያደርገዋል? ዋጋው ውድ የነበረውን የፍስክ ምርት እንዲቀንስ ያደርገዋል። ሲቀንስ በጣም ብዙ ሰው ይጠቀማል ማለት ነው። በተለይ ህፃናት፣ ታማሚዎች በደናው ቀን ይሄን እየተሰበሰቡ ለቤተሰብ ምክንያት እንደሆነች ይታያል ማለት ነው። ይህ ቤተክርስቲያን የተመሰረተው በ2000 ነው። በብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ያመሰረት ታሪኩ እዚህ ቴክኒክ ማሰልጠኛ የሚኖሩ ወይም ደግሞ የሚያስተምሩም የሚማሩ መምህራን ነበሩ እና ከዚያ ውስጥ የሚማሩት ተማሪዎች ግቢ ጉባኤ ከዚያ አካባቢ ቤተክርስቲያን ስላልነበረ ከዛፍ ስር ቁጭ ብለው ወንጌል ይማሩ ነበር። እዚህ አካባቢ ያሉ ገበሬዎች ወይም ደግሞ አርሶ አደሮች የነዚህ ልጆች መሰባሰብ ሲያዩ እየመጡ ምንድነው እዚህ ሁሉ ጊዜ ቁጭ እያላችሁ የምትማሩት ቤተክርስቲያን መስራት አይቻልም ወይ በመሰረት አይቻልም ወይ መትከል አይቻልም ወይ እያሉ ይጠይቁ ነበርና በዚህ አማካኝነት አቶ አለማየሁ የሚባሉ የዚህ አካባቢ ኗሪ የሆኑ እሳቸው ይሄንን የእርሻ ቦታ የነበረውን ለቤተክርስቲያን ስጦታ በስጦታ መልክ ወይዘሮ ሳምራዊት የሚባሉ እናት ባልሳሳት ሰጡት የሚለው ታሪኩ። ከዚያ በመቀጠል በ2000 ዓመተ ምህረት የአካባቢው ማህበረሰብ ለብፁዕ አባታችን የቤተክርስቲያን ይተከልን ጥያቄ ያቀርባል። በዚህ ጊዜ ብፁዕ አባታችን ልዑክ ልከው ልዑካኑ ቦታውን መተው አጥንተው ካዩ በኋላ አካባቢ ያሉትን ሽማግሌዎች በመጥራት አወያይተው ኮሚቴ በማዋቀር ቤተክርስቲያኑ እንዲሰራ አድርገዋል። 18ኛ የምስረታ በዓል ስናከብር ከካንሰር፣ ከስኳር፣ ከግፊት ብዙ ሰዎች ድነው መተው ምስክርነት ሲሰጡ ነበር። የአቡነ አረጋዊ የቅዱስ ሚካኤል በ6 የቁስቋም ብዙ ምእመናን ይመጡበታል። ህንጻው ስንት ጊዜ ፈጀ ሲገነባ? መሰረት የተጣለው በ2000 ነው። ጥቅምት 2 ሁለተኛው ወር ነው። በ7 ወር ነው የመጀመሪያው መቃኞ የተጠናቀቀው። ከዚያም በኋላ ደግሞ በ2003 ባልታወቀ ምክንያት በተፈጥሮ አደጋ ማለት ነው በነፋስ በጎርፍ መቃኞ ሲፈርስ ይሄኛው ቤተክርስቲያን እንዲሰራ ሆኗል ማለት ነው። ሌላ ማህበራዊ ኃላፊነትን ከመወጣት አንፃር ቤተክርስቲያኗ የምትሳተፍባቸው ነገሮች አሉ። ቤተክርስቲያን እንደሚታወቀው ምስካየ ኅዙናን